ዛሬ በጌታ ቀን ማለትም እሁድ ከቅዳሴ በኋላ እንዲህ በነጭ መተናል። የመጣሁት ዛሬ ለማስታወቂያ ነው። እንግዲህ ለማስታወቂያ ብቻ ነው የመጣሁት። ያው ቅዳሴ ላይ ከተነበበው የቅዱስ ወንጌል ክፍል የማቴዎስ ወንጌል ምዕራፍ 4 ነው የተነበበው። ጌታችን ኢየሱስ ክርስቶስ ዳግም እንደሚመጣ የተነገረበት ክፍል ነው። የእሁድ አምስተኛው የአብይ ጾም እሁድ ሲሆን ደብረ ዘይት ይባላል። ጌታችን ክርስቶስ ኢየሱስ ዳግም እንደሚመጣ የምናስብበት ሳምንት ነው ወይም እሁድ ነው እና ክርስቶስ ዳግም የሚመጣ ከሆነ ደግሞ ለፍርድ ነው የሚመጣውና ክርስቶስ ለፍርድ ዳግመኛ እንደሚመጣ እያሰቡ እንደሚኖሩ አይነት ሰዎች ነው መኖር ያለብን ነው። እሱን አስበን ደግሞ እናልፋለን እና ክርስቶስ ኢየሱስ ዳግመኛ ይመጣል ጌታችን። እሺ ማስታወቂያው ምንድን ነው? መሰረታዊ የሆነ አሁን የክርስትናውን አስተምህሮ በጣም ብዙ ኦርቶዶክስ ወንድሞቻችን አያውቁም። እንደምታውቁት አይደል? በጣም በርካታ ወንድሞቻችን እህቶቻችን ዋናው አስተምህሯችሁ ምንድነው ቢባሉ አናውቁም ብዙዎቻችን በጣም በሚያሳዝን ሁኔታ እና እኛ ብቻ ሳንሆን ደግሞ ከቤተ ክርስቲያን ውጭ ያሉ ሙስሊሞች ሊሆኑ ይችላሉ፣ ፕሮቴስታንቶች፣ ሌሎችም እነሱ ራሳቸውም ስለ እኛ የሚያውቁት ነገር ምንድን ነው ከተባለ ለምሳሌ ሙስሊሞች ከሆኑ የሙስሊም ኡስታዞች የተናገሩትን ሲናገሩ የሰሙትን፣ ፕሮቴስታንቶችም ከሆኑ የፕሮቴስታንት መምህራን ሲናገሩ የሰሙትን ነው ስለኛ የሚያውቁት እንጂ ከራሳችን አይሰሙም ብዙ ጊዜ። እና ምን አሰብን? መሰረታዊ የሚባል ዋናው በቃ አንድ ሰው ለምሳሌ ወደኛ ቤተክርስቲያን መጥቶ መጠመቅ ቢፈልግ ሊያምን የሚገባው የትኛውም ክርስቲያን ደግሞ ሊያውቀውና ሊያምነው ሊከተለው የሚገባውን ዋናውን አስተምህሮ ለምን በ4 ቀን አልሰጣችሁም ብዬ አሰብኩኝ። በስንት ቀን? በ4 ቀን ውስጥ ዛሬ እንጀምራለን። ዛሬ ማለትም እሁድ ከምሽቱ 3 ሰዓት ጀምሮ መሰረታዊ የክርስትና ትምህርት እንጀምራለን። ዛሬ መግቢያው ይሆናል እና ዋና ሀሳብ ይነሳበታል። በ4 ቀን ውስጥ ከዚህ ቀጥሎ ያሉ ከሰኞ እስከ ቅዳሜ ባሉት ከሰኞ እስከ ዓርብ ባለው ቀናት ውስጥ 3ቱን ቀናት ደግሞ እንመርጥና እነግራችኋለሁ፣ አሳውቃችኋለሁ። ዛሬ ግን እንጀምራለን። የመጀመሪያው ቀን ዛሬ ነው የሚሆነው። ከዛ 3 ቀን ይቀረናል። በእነዚህ ቀናት ውስጥ መሰረታዊ ክርስትና ትምህርት የምንማር ስለሚሆን ሁላችሁም ፕሊዝ ተዘጋጅታችሁ መጣችሁ ለመማር ሞክሩ። እምነታችሁን ሁላችሁም ማወቅ አለባችሁ። ይቆየን። መልካም የጌታ ቀን